በ2026 ዩቲዩብ ቻናል ለመጀመር የግድ ውድ ካሜራ ወይም ትልቅ ስቱዲዮ ያስፈልጋል ብለው ያስባሉ። እውነታው ግን ተቃራኒ ነው። አሁን ባለው የኤአይ እድገት እና በእጃቸው ባለው ስልክ ብቻ ከማንም በላይ ጥራት ያለውንና ተከታይ ያለው ቻናል መገንባት ትችላላችሁ። ዛሬ በዚህ ቪዲዮ በ2026 ውጤታማ ዩቲዩበር ለመሆን የሚያስፈልጉትን 4 ወሳኝ ደረጃዎችን ደረጃ በደረጃ አሳያችኋለሁ። እስከ መጨረሻ አብራችሁን ቆዩ። ሰላም ጤና ይስጥልኝ። እኔ ታገለ ነኝ ከታገ ቴክ። በዚህ ቻናል የቴክኖሎጂ መረጃዎች፣ የኤአይ አጠቃቀም እና የዲጂታል ገቢ መገኛ መንገዶችን እናያለን። ከዚህ ቪዲዮ ጠቃሚ ነገር እንደምታገኝ እርግጠኛ ነኝ። ስለዚህ ቤተሰብ ለመሆን ሳብስክራይብ በማድረግ ጀምር። ዛሬ የምናያቸው ነጥቦች ጌም ለሚጀምሩ ሰው ብቻ ሳይሆን ቻናል ኖራቸው ማሳደግ ላቃታቸው ሰዎችንም ትልቅ መፍትሄ ይዘው የመጡ ናቸው። አንደኛ ኒች የመጀመሪያ ስራችሁ ስለምን ሊሰራ የሚለውን መወሰን። በ2026 ሁሉንም ነገር እሰራለሁ ማለት ውድቀት ነው። አንድ ነገር ላይ አተኩሮ፣ ለምሳሌ ስለ ቴክኖሎጂ ከሆነ ስለ ሞባይል አፕሊኬሽኖች ብቻ ወይም ስለ ኤአይ ዜናዎች ብቻ በመስራት እውቅና ማግኘት ትችላላችሁ። እኔ የሚመክራችሁ ነገር የምትወዱትን ነገር ምረጡ። ምክንያቱም የዩቲዩብ ውጤት በቅርብ የምታይ ሳይሆን የረጅም ጉዞ ስለሆነ እንዳይሰለቻችሁ ፍላጎታችሁ ወሳኝ ነው። ሁለተኛ አስፈላጊ መሳሪያዎች። አሁን ወደ መሳሪያ እንለፍ። በ2026 ቪዲዮ ለመቅረጽ የሚያስፈልጋችሁ ዋና ነገር ስማርትፎን ነው። ቀጣዩ ካሜራ። የስልካችሁ የኋላ ካሜራ ተጠቀሙ። ጥራቱ ከፊቱ ካሜራ የተሻለ ነው። ሌላኛው ድምጽ ከምስል በላይ ወሳኝ ነው። ስልካችሁ ደረታችሁ አካባቢ በማስጠጋት ወይም ርካሽ ማይክሮፎን በመጠቀም ጥራቱን መጠበቅ ትችላላችሁ። ሶስተኛው የኤዲቲንግ ጥበብ። በ2026 ኤዲቲንግ ቀላል ሆኗል። ካፕካት የተሰኘ አፕሊኬሽን ተጠቀሙ። በኤአይ አማካኝነት በራሱ ጽሑፍ ወይም ካፕሽንስ እንዲጨምርላችሁ ማድረግ ይቻላል። ለቪዲዮ ርዕስና ስክሪፕት ቻትጂፒቲን ተጠቀሙ። ይህ ጊዜያችሁ ከመቆጠብ በላይ ፕሮፌሽናል የሆነ ይዘት እንድታወጡ ይረዳቸዋል። አራተኛ ታምብኔል እና ሲዮ። ቪዲዮ ከተሰራ በኋላ ሰዎች እንዲያዩት ማድረግ አለብን። ታምብኔል ሰዎች ቪዲዮን እንዲጫኑ የሚያደርግ ደመቅ ያለ ምስል በካንቫ ወይም ፒክሴልላብ አዘጋጁ። ዋና እና ቁልፉ ነገር ርዕሳችሁ ላይ ሰዎች ሊፈልጉት የሚችሉትን ቃል ተጠቀሙ። ለምሳሌ በአማርኛ የሚለው ቃል መጨመር ለኢትዮጵያ ተመልካች በጣም ይጠቅማል። ሲያጠቃልል በ2026 ላይ ዩቲዩብ ለመጀመር የሚያስፈልገው ትልቁ ነገር ቁርጠኝነት ነው። ዛሬ ባያችሁት መሰረት የመጀመሪያ ቪዲዮአችሁን ቅረጹ። ፍጹም ለመሆን አትጠብቁ። ይህ ቪዲዮ ለሌሎችም ይጠቅማል ካላችሁ ሼር አድርጉ። ተጨማሪ እንዲህ አይነት ቪዲዮዎች እንዲደርሳችሁ ደግሞ ሳብስክራይብ ማድረጋችሁን እና የደውል ምልክቷን መጫናችሁን አትርሱ። እንዲሁም ኤዲቲንግ ላይ ዝርዝር ትምህርት እንድሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።